ሰላም ቤተሰቦች እንዴት ናችሁ? ዛሬ አንድ ነገር ለመናገር ነው የመጣሁት። ትናንት የሆነ ቤት አንድ ጥያቄ ጠይቄ ነበር። አንቺ ማን ነሽ የሚል እኔ ማን ነኝ የሚል ማለት ነው። እኛ ማን ነን? መጀመሪያ ጥያቄያችን መሆን ያለበት አዶለሰንስ ኤጅ ላይ ስንሆን ወይም በዚህ ሰዓት ወጣትነት እኔ ማን ነኝ? ወዴት ነው የመጣነው? ወዴት ነው የምንሄደው? ይሄ አዶለሰንስ ላይ ያን ኤጅ ላይ የምንጠይቀው ጥያቄ ነው። ሁላችንም ግን እኛ ማን ነን? አንድ ትልቅ ፈላስፋ ነበርና የሆነች ልጅ ወደዛ ሄዳ እኔ ማን ነኝ ብላ ጠየቀችው። እሺ አንቺ ማን ነሽ አሏት። እኔ እንትና ነኝ እገሌ ነኝ ብላ ስሟን ነው ስምሽን አይደለም አሏት። አስተማሪ ነው ስራሽም አይደለም። በቅርቡ እጮኛ ላይ ላገባ ነው ስለሱም አይደለም። ሃይማኖትም አይደለም። አንቺ ማን ነሽ? ይሄ ጥያቄ ከበድ ያሉ ጥያቄዎችን መጠየቅ ስለማንችል ነው። የላይፍ ፐርፐዙ ይሄ አይደለም። እኛ ማን ነን? ይሄ ከላይ ያለ ወይም ግልብ በሆነ ነገር እኔ እንዲህ ነኝ እጮኛዬን ላገባ ነው ወይም ሃይማኖቴ እንዲህ ነው የምሰራበት እንዲህ ነው ወይ? እሱ አይደለም። እኛ ማን ነን? ይሄ ግልብ በሆነ ወይም በሚታይ የታይታ ነገር ነው። እኛ ማን ነን? ውስጣችን ያለው ትልቁ ነገር እኛ ማን ነን? ከዛ ልጅቷ ነው አላወቅኩትም፣ ስለዚህ እኔ ማን ነኝ አለች። አሁን መኖር ጀመረሽ። እኔ ማን ነኝ የሚባለውን ጥያቄ መኖር የሚጀመረው ወይም ትክክለኛ ወይ አሁን ይዘሽዋልና ራስሽን ፈልጊ በህይወት ዘመን ውስጥ የሚገኝ ነገር ነው አሏት። ሁላችንም መጠየቅ ያለብን ይሄ ግልብ በሆነው ነገር ወይም በምናየው ወይ በሚታየው ነገር ሳይሆን እኛ ማን ነን? አሁን በዚህ ሰዓት ወይም ሁላችንም የሚያስጨንቀን ነገር ያለው የኔ ነው እኔ ምናምን የሚየዘር ግን ትክክለኛው እኛ ማን ነን የሚባለው ጥያቄ ሁላችንም ወደ ውስጣችን ብንጠይቅ ይሄ ነገር አይነሳም። ምክንያቱም በራስን ፍለጋ ስለምንሄድ ማለት ነው። ራስን ፍለጋ፣ ራስን ማግኘት። 3 የጭንቅላት ክፍሎች አሉ። ሰረብለም እና ሜዱላ ኦብሎንጋታ። የሰው ልጅ ሜዱላ ኦብሎንጋታውን ከተጠቀመ ምንም ነገር ማድረግ ይችላል። ወይም ተስጦ ወይም ኤቭሪቲንግ። ሁላችንም የተሰጠንን ተስጦ ምናምን ስላላወቅን ምናምን ነው የተለያዩ መንገዶች ውስጥ የተለያዩ ቦታዎች ውስጥ ምናምን የምንሄደው። አንዱ የላይፍ ፐርፐዝ ነው። ምክንያቱም በስህተቶች በምኖች መካከል የሚገኝ ነገር ነው። ግን እኛ ማን ትክክለኛው ጥያቄ ነው። እኛ ማንነታችንን የማናውቅ ማለትም የውስጣችን ትክክለኛ እኔ ማን ነኝ የሚባለውን ጥያቄ መጠየቅ መቻል አለብን። አንድ ጀርመናዊ የጻፈው በቅርቡ የተጻፈ አንድ መጽሐፍ አለ። ከውስጣችን የሚመልስልን ወይም የሆነ ነገር ልናረግ ስንል ስኖት አቦት ህሊና የምንለው ስታፍ አይደለም። ፍራቻ ወይም ከአንድ ሰው ልንለያይ ስንል ፍቅረኛም ይሁን መንፈራ ብለያይ እንዲገጥመኛል ገና አስ ፊውቸር ማለት ነው እንዲሆናለው ምናምን የሚል ፍራቻ አለብን። የሚመልስልን አይኪው አለ። ባይዘው ይሄ ጀርመናዊ ያን አይኪው ራሱን ሊያጠፋ ምናምን ነበር ስለፈለገ ከዛ በኋላ ግን ይሄን አይኪው ኖ አለ። ይሄ የሚመልስልኝ ነገር ማቆም አለብኝ ብሎ ያን ነገር ማቆም ሲጀምር ጊዜ ነው የህይወት ፐርፐዝ ማግኘት ጀመረ። መጽሐፉን ሳስታውሰው በእንግሊዝኛ ነው እነግራቸዋለሁ። የሚመልስልን ነገር አለ። የሆነ ነገር አለ። ራሳችንን ማግኘት ስላልቻልን እኔ ማን ነኝ ብለን ስላልጠየቅን ምንድን ነን? ማን ነን? ቅድም እንዳልኳችሁ ግልብ የሆነውን ነገር አይደለም። ሃይማኖት፣ ቤተሰብ፣ ጮኛ፣ ፍቅረኛ ማለት ነው። ታቦታትክስ
ትክክለኛ እኔ ማን ነኝ? ይህ ፍልስፍና አይደለም። በኢትዮጵያ ውስጥ እንደ ዘርዓ ያዕቆብ የተፈላሰፈ የለም። ማንም ዘርዓ ያዕቆብ የተፈላሰፈ የለም በኢትዮጵያ ውስጥ። እሱም እሱ የተፈላሰፈው በሚያምነው በሚወደው በክርስቶስ ነው የተፈላሰፈው። ፎር ኤግዛምፕል ከተፈላሰፈው ውስጥ አንዱን ነገር ብነግራችሁ ምን አለ? አንዳንድ ቋንቋ ይናገሩ ነበር፣ 71 ቋንቋ ጨመርኩላቸው በዓለም እንዲያስተምሩ አደረኳቸው ይላል የሐዋርያት ሥራ ላይ አይደለም። እንዴት ነው አለ። በቃ እኔ አሁን በአማርኛ ነው የማወራው። ጀርመንኛ፣ ፈረንሳይኛ፣ ጣሊያንኛ የሚሰማ ካለ ያ ትርጓሜ የሚደርሳቸው በሚሰሙት ቋንቋ ነው እና የክርስቶስን ድንቅ ነገር የሚፈላሰፍ የነበረ ነው። አፄ ዘርዓ ያዕቆብ አይደለም፣ ዘርዓ ያዕቆብ ፈላስፋው ነው እና ፍልስፍና አይደለም። ይህ ኢምፖርታንቱ አዶለሲስ ኤጅ ላይ ስንደርስ መጠየቅ ያለብን ነገር እኔ ማለት ግልቡ ምንድን ነው? ሃይማኖቱ እኔ እንዲህ ነኝ። ፎር ኤግዛምፕል እኔ ሰለሞን ነኝ ነው ወይ? እሱማ ማንም የሚያውቀው ማንም የሚያየው የውስጣችን ትክክለኛ የሆነው ነገር መጠየቅ መቻል አለብን። ሁሌም በጣም ስለሚገርመኝ ነው እና ሶቅራጠስ ምን ይላል? እኔ ማውቀው ለማወቄ ነው ይላል። ማናችንም ምንም ነገር አናውቅም። የሰው ልጅ የደረሰው እዚህ ጁፒተር ሳትርን ምናምን ከፍታ ላይ ነው። ጥበብ ግን ከእግዚአብሔር ሲሆን ጠቢቡ ሰሎሞን ንስርንና ፈረስን አሰልጥኖ 7ኛ ሰማይ ድረስ ገብቷል። ኪሩቤልና ሱራፌልን አገኙት፣ በአንዳች ወደ መሬት ጣሉት። እኛ ገና እዚህ ላይ ይችላል እና አንዳንድ ሰው አውቃለሁ ሲሆን አናውቅም። ማናችንም ምንም አናውቅም፣ ስለምንም አናውቅም። ስለሌላ ሰውም ሳይሆን ስለ ራሳችን እንኳን አናውቅም። ሁላችን እኔ ማናችን ምናምን በራሴ ፍለጋ ላይ እኔ ማን ነኝ የሚለው አልገት አላገኘሁትም። እኔ ማን ነኝ ብሎ መጠየቅ በአዶለሲስ ጊዜ ትክክለኛ ውስጣችን ያን መፈለግ አለብኝ ብዬ አስባለሁ። ይህ የታይታውን ነገር አይደለም እና ይህን ጥያቄ ማንም ሊመልስ አይችልም። በህይወት ዘመን ውስጥ የሚገኝ ነው እና ትናንት አንድ ቤት ተመስቶ ነው እና ወይም ራሳችን እንፈልገው እኔ ማንን ብለን እንጠይቅ። ማዳመጣችን በጣም ነው የማመሰግነው። ወይስ አንዳንድ ነገሮች ላይ እመጣለሁ። እግዚአብሔር ፍቃድ። አመሰግናለሁ። መልካም ምሽት፣ መልካም አዳር።